የአቶ ሰጠኝ ፀሐዬ አጭር ሕይወት ታሪክ። አቶ ሰጠኝ ፀሐዬ ከአባቱ ቄስ ፀሐዬ ገብረስላሴና ከእናቱ ወይዘሮ ብርነሽ ተኬ በ1947 ዓ.ም ተወለደ። በቃፍታ ሁመራ ወረዳ ሶላ ገብርኤል አድጎ ለአቅመ አዳም እንደደረሰ በወቅቱ በነበረ ጨቋኝ የደርግ ስርዓት ወደ ውትድርና ተቀላቅሎ የደርግ ስርዓት ለመገርሰስ ትልቅ ጀብድ የሰራ ጀግና ነበር። የአቶ ሰጠኝ ጀግንነት ደግነት በዚህ ትግል ብቻ አልነበረም። በ1977 ዓ.ም በሀገራችን ኢትዮጵያ አጋጥሟት በነበረ የከፋ ድርቅ ሱዳን ላይ የነበሩ የተፈናቀሉ ኢትዮጵያውያን ከመንግስት ጋር በመሆን እርዳታ የሰጠ ጀግና ነበር። ወንድማችን ሰጠኝ ፀሐዬ በተለያዩ ዘርፎችና ማህበራዊ መስክ በነበረው የስራ ክፍል ለህዝቡ እያገለገለና የስራ ታታሪ ሰው ነበር። በአጠቃላይ አቶ ሰጠኝ ፀሐዬ በድርቅ ወቅት ያለውን በማካፈልና በማስተባበር እና በመርዳት ሲያገለግል እንደነበር ይታወቃል። በደርግ ስርዓት ለመደምሰስ ደግሞ ትልቅ ጀብድ የሰራ ታጋይ ነበር። ከዚህም በላይ ደግሞ በ1991 ዓ.ም ሻዕቢያ ሀገራችንን ኢትዮጵያ በወረረበት ወቅት ከጠላት ፊት ለፊት የተጋፈጠ ጀግና ወታደር ሆኖ ታሪክ የሰራ ጀግና ሰው ነበር። የደርግ ስርዓት ከተገረሰሰ በኋላ በተለያዩ የስራ ዘርፎች ተሰማርቶ በድል የተዋጣ ጀግና ሰው ነበር። አቶ ሰጠኝ ፀሐዬ ከሰሯቸው የስራ ዘርፎች በሰራዊትና አገልግሎት፣ በህዝብና ግንኙነት ሚኒሻ ኃላፊና አፈ ጉባኤ በመሆን ለህዝብና መንግስት በአቋሙ የጸና ጀግና ሆኖ አገልግሏል። አቶ ሰጠኝ ፀሐዬ ጥቅምት 10 2017 ዓ.ም በነበረባቸው ህመም በ70 ዓመታቸው ከዚህ ዓለም ተለዩ። የወንድማችን አቶ ሰጠኝ ፀሐዬ ተስካር የሚፈጸምበት ቀን ጥር 2 2018 ዓ.ም ስለሆነ በዚሁ ዕለት መጥተው ለተስካር የተዘጋጀው ጸበል ቀምሰው ነፍስ ይማርልን ዘንድ በማክበር ጠርተነዎታል። አክባሪዎቹ አቶ ተስፋዬ ፀሐዬ፣ አቶ መስፍን ባታ፣ አቶ ፋንቱ ገዛኝ፣ አቶ ልዑል ፈረደ፣ አቶ አዱኛ ታደሰ፣ አቶ አስፋው ዘነበ፣ ቄስ ሀጎስ ካሳ፣ አቶ አዛናው ኃይሌ፣ አቶ ነጋ መርሻ፣ ወይዘሮ ሸዊት ዘነበ፣ ወይዘሮ ተገኘች ፀሐዬ፣ ወይዘሮ ርጥበይ ንጉሴ። አድራሻችን ሁመራ ቀበሌ 4 ሃይስኩል ጫፍ ከመኖሪያ ቤታችን